ልጃችሁን ማርያ ዮሴፍን ለልጃችን ለኢንጂነር ብሩክ ታምሩ የጋብቻ ፈቃዳችሁን ለመጠየቅ ነው የመጣ ነው። ማርያ ገባች። አይሆንም፣ ጥያቄያችን ሳይመለስ አንቀመጥም። እኔ ማርያ ልጄን ብቻዬን ያሳደግኳት። አይ ነው ማሚ፣ አይ ነው። ለዚህ ክብር እሷን በመብቃቷ እኔንም በማስከበሯ ይሁን ብያለሁ። ቆይ ለማዘሯ አንድ ጊፍት አለኝ ላሳያችሁ። በስመ አብ ወልድ። አንቺ የሰርግሽ ቀለም ትጨያለሽ። ማስታወቂያ ነው። ምንድነው? ማዘሯ ላደረግሽልኝ ነገር ካሳ ባይሆንም ላንቺ የሚሆን ሱቅ ገዝቼልሻለሁ፣ ያው መሀል መርካቶ ላይ። ልጄ እንኳን ወለድኩሽ። እሰይ እናቴን አስደሰትኳት፣ እናንተንም ላስደስታችሁ። በሱቅ ኪራይ እየተጨነቃችሁ ሜሪቶች። እሺ ዛሬ ማሳያችሁ ወንዶች እንዴት ሚስቶቻቸው ሲፈቷቸው ሪአክት እንደሚያደርጉ ነው። እዚህ ጋር አለች እንፋታ ያለችው ሚስቶቻቸውን ሲፈቱ እንዴት እንደሚያደርጉ ያሳየን። እድሜ ነው ሉካስ በጣም አናገኛል። በእግዚአብሔር ጥላሽኛ ትጂ እኔ እንዴት እንደምለያይ ላሳያችሁ። እዚህ ጋር ቁጭ ብላለች እንለያይ ያለች። እኔ በርጠሚው ሲያላንቺ መኖር እንደምንችል አታውቂም። ይሄን ሁሉ ዘመን እኮ የቆየሽው በእኔ ምክንያት ነው። አሁን ቀጥ ብለሽ ኳላ እቃሽን ይዘሽ ውጪ። ከዛ ኳላ ገባች፣ እቋን ይዛ ልትወጣ ነው። እኔ አላየኋትም፣ ገመድ ይዛለች፣ አንቃ ልገለኝ ነው። ከዛ በቦክስ እያለች መቷት። ከዛ ወደ ኋላ ወደቀች፣ ዘልዬ ገባሁ። ከዛ ወደ ኋላ ገባሁ፣ በዴስት አልኳት፣ እንጫልኳት፣ እዚህ ስር ገባሁ። ከዛ ለካ ጎረምሶች ይዛ መጣለች። በዚህ በረከቶ እግሬን እያጎተቱኝ በዴስት አልኩት። ከዛ ጩቤ ይዟል፣ እንደዚህ ሊወጋኝ ነው። አስታልኩትኝ በቦክስ አንተ ማነህ ጎረም። ከዛ እሷ ከጀርባ እየነከሰችኝ ሂጅ ወደዛ አመዳም። ከዛ ጎትቼ ወጣሁ ነይ አልኳት። ከዛ ፀጉሯን እየሳብኩኝ እዚህ ጋር መጣሁ። ይኸውልሽ እኔ በርጠሚውስ ነኝ፣ በማንም የምነካ ሰው አይደሉም። ማትረቢ እቃሽን ሰብስበሽ ሁለሽ ከዚህ መኪና ላይ አመዲያ። ከዛ ቁጭ እንደዚህ ነው። አንቺ ልጅ ወይ ማዬ ሰዓት ሄዶብኛል። በቃ ላመሽም። እሺ ሄጃለሁ። ንግስትሽን ይዘሻል? አልቆብኛል። ሱቅ እገዛለሁ። እናቴ ድረሽ። በጣም ይቅርታ። ኧረ አከራይ ይቅርታ ይጠይቅ። ደነገጥሽ ማሬ? ቸኩለሻል መሰለኝ። ኧረ እኔ ገና ነው ሰዓት። እንደዛ ከሆነ ታክሲ መያዣው ድረስ ልሸኝሻ። ደስ ይለኛል። አሁን ምን ብዬ ነው ወሬ የሚጀምረው? ኧረ እንዴ ዝም ብሎ ነው። እኔ የምልሽ ተማሪ ነሽ ሰራተኛ? መጣው ሱቅ አንዴ ወሬ ጠፍቶት ባለ ሱቅ ንግስት አለ። ምን አይነት ጅል ነኝ? ምን አይነት ጥያቄ ነው የምጠይቀው? ይኸው ለንግስቷ ንግስት። አመሰግናለሁ። እና ምን አልከኝ? ታምሪያለሽ ማለቴ። አመሰግናለሁ። በቃ ተመለስ፣ ታክሲ መጣ። ቆይ በጊዜ ከተመለሽ እራት እንብላ። ደስ ይለኛል። ቻው። በቃ ቻው። አሁን በህይወት ውስጥ ከቤተሰቦች ጋር፣ ከጓደኞች ጋር፣ ከፍቅረኛ ጋር እና ስራ ላይ ሁልጊዜ እውነተኛ እንድትሆን እመክርሃለሁ እኮ። እኔ ታዲያ እስቲ ቆይ አልጨረስኩኝም። ሁልጊዜ እውነተኛ ሁን፣ ከስራ ቃለ መጠይቅ በስተቀር። በትክክል